ያልተንኳኩ በሮች። ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። ርዕስ እግዚአብሔርን አልወደውም። ልጅቷ ብስል ቀይ ናት፣ ቆንጅዬ። ማግባት የምትፈልገው ደግሞ እንደኔ ድብን ያለ ጥቁር ወንድ ነው። ከጠረፍ አካባቢ የሚመጡት ጥቋቁርና ዝግባ የሚያካክሉ ወንዶች ይማርኳታል። በልቧም ትመኛቸዋለች። ግና የእህል ውሃ ነገር ሆነና መልኩ መለስ ካለ ሰው ጋር ተገናኝተው ፍቅር ይጀምራሉ። ጥቁር ለሆነ ወንድ ያላትን ከፍተኛ ፍላጎት የተረዳው ፍቅረኛዋ የአሁኑ ባሏ ምን አለ ፀሐይ ላይ ብሰጣና ብጠቁር ብሎ መመኘቱን አስታውሳለሁ። ሰዎች ፍቅር ሲይዛቸው ያፈቀሩት ሰው እንደሚፈልገው ራሳቸውን ለውጠው ፍቅረኛቸውን ለማስደሰትም ሆነ ለማሸነፍ ይሞክራሉ። ከሆነላቸው መልካም። ለዚህ ነው ጀንትል ወንድ የምትወደድ ሴት ያዘዘበት ጀንትል ለመሆን በመሞከር የሚለፋው። ተጫዋች የምትፈልግ ያጋጠመችው ቀልጣፋና ተጫዋች ለመሆን ደፋ ቀና ሲል ይውላል። ሌላውም እንዲሁ የተለወጠ ራሱን ለሚወዳት ሴት ለማቅረብ ሲዳክር ይታያል። እግዚአብሔርን ስለ መውደድ ስናነሳ ስለ ፍቅር ነው የምናወራው። ፍቅር ደግሞ ንድፈ ሐሳብ ብቻ ሳይሆን ተግባር፣ ስውር ሳይሆን ግልጥ ነው። ከእግዚአብሔር ጋር ያለን ግንኙነት የጀመረው እርሱ አስቀድሞ ሲወደንና ፍቅሩን በመስዋዕትነት በተግባር ሲገልጥልን ነው። ሲወደን ደግሞ በምድራዊ ፍቅር ብዙ ጊዜ እንደሚስተዋለው ፍቅሩ ጊዜያዊ አልነበረም። የወደዳቸውን እስከ መጨረሻ ወደዳቸው ይለናል መጽሐፉ። ፍቅር ደግሞ ሰጥቶ የመቀበል ጉዳይ ነውና የሁለቱንም ተሳትፎ ይጠይቃል። በአንድ እጅ ማጨብጨብ እንደማይቻል ሁሉ በፍቅርም ጉዳይ እንዲሁ ነው። የሁለቱ ወገኖች ፍላጎትና መስዋዕትነት ያስፈልጋል። እግዚአብሔርን ጨምሮ የትኛውም አፍቃሪ ለፍቅሩ ምላሽ ይሻል። ስለዚህ እርሱ ወደደን፣ በምላሹ እኛም እርሱን መውደድ ይጠበቅብናል። እግዚአብሔርን አልወደውም ብዬ ስናገር ሰዎች ሲሰሙ እንዴ ትወደዋለህ እንጂ ብለው ይከራከራሉ። እንዴት አወቃችሁ ብዬ ብጠይቅ እንዲህና እንዲያ አድርጎልሃል እኮ ይሉኛል። ማስረጃቸው ግን እርሱ እንደሚወደኝ እንጂ እኔ እንደምወደው አያረጋግጥም። ታዲያ ሰዎች ጌታን መውደዴን በምንድን ነው የሚያውቁት? ቤተ ክርስቲያን ስለመሄድ ወይንስ በአገልግሎቴ? እግዚአብሔር ግን ይህንን ያውቃልና ሚዛኑን አስቀምጦልናል። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝ ቢኖር ቃሌን ይጠብቃል፣ የማይወደኝ ግን ቃሌን አይጠብቅም። የምትሰሙትም ቃል የላከኝን የአብ ነው እንጂ የእኔ አይደለም ብሏል። በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ። የፍቅር እውነተኛነት የሚታወቅበትም መንገድ አለ፣ ተግባር። እንኳን እግዚአብሔር እኛ እንኳን እርስ በርስ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ተብለናል። በእርግጥ እግዚአብሔር የልመናችንን ቃል ሰምቶልንና እኛም በተራችን እንወድሃለን ስንለው እንችላለን። ሆኖም እንደ እምነትና እንደ ትዕግሥት ሁሉ ፍቅርም ይፈተናል። እግዚአብሔር እንወደዋለን ብለን ስለተናገርንና ስለዘመርን አይደለም። እርሱን መውደዳችን የሚረጋገጠው ብትወዱኝ ትእዛዜን ጠብቁ ብሏልና እግዚአብሔርን መውደዳችንን ትእዛዛቱን በደስታ በመፈጸማችን ይረጋገጣል። እኔ በግሌ ከእግዚአብሔር ትእዛዝ በተቃራኒ ሲሄድ ራሴን አግኝቼው አውቃለሁ።
ግድ ካልሆነ በቀር ፍቃዱን ለመፈጸም አልተጋም። በምስራቅ ሂድ ሲለኝ ምዕራቡን ስከተል የሰጠኝን ክልል አጥሩን ጥሼ ስዘል የሚለው የደረጀ ከበደ መዝሙር ይመቸኛል። ትዕዛዙን መጠበቅ ግን አይመቸኝም። ድሮ ሰዎች ላይ እፈርድበት የነበረውና የምነቅፍባቸው ነገር ዛሬ ላይ ሳደርገው እገኛለሁ። ታዲያ እኔ ትዕዛዙን የማልፈጽም ሰውዬ እግዚአብሔርን እወደዋለሁ ብዬ ብናገር እውነት ይሆናል? እንዴት ሆኖ? የትኛውም ማእመን የየትኛውም የተቀባ አገልጋይ ቢያወራ፣ ቢሰብክ፣ ቢዘምር እርሱ ውሸተኛ ነው። አንዲት የወዳጄ ሚስት አንድ መንፈሳዊ የሚመስል በጥባጭ ወንድም ተግባርን በደንብ ካስተዋለች በኋላ እንደው አንድ ሰው መግደል ቢፈቅድ እርሱን ነበር ብላ ተናግራለች። ይህንን የሰማው ሌላኛው ወንድም ደግሞ ይህ ቢፈቀድማ ኑሮ እኔ ምንትናን ብሎ ተመኘ። መጀመሪያ ደንግጫለሁ፣ ኋላ ጠላቶቼ ትዝ ሲሉኝ ግን ሐሳቡን እኔም አስጎመጀኝ። አንድ ሰው ብቻ እንኳን መግደል ቢፈቀድ ምን ነበረበት? ግን እኮ አንድ ብቻ አይበቃም። ከተፈቀደ አይቀር በርከት ተደርጎ ቢፈቀድ ይሻላል። መጀመሪያ እንትናን ከዚያ ምንትናን ደግሞ አለ። እያንዳንዳችን አንዳንድ ሰው ለማሰናበት ስንመኝ ያላስተዋልነው እኛንም እያሰበ ምን አለ አንድ ሰው መግደል ቢፈቅድ በማለት የሚመኝ ሰው ሊኖር እንደሚችል ነው። እዚያም ቤት እሳት አለ ነው ነገሩ። የእስራኤሉ ጠቅላይ ሚኒስትር የነበሩት ሟቹ ይስሐቅ ራቢን ዓይን ያጠፋ ዓይኑ ይጥፋ የሚለው ትዕዛዝ ሁላችንንም አንድ ዓይን አድርጎ አስቀርቶናል ማለታቸው ይታወሳል። ከላይ የጠቀስኳቸው አንድ ሰው መግደል ቢፈቀድልን ብለው ይመኙ የነበሩ ሰዎች እኔን ጨምሮ ክርስቲያኖች ነው የምንባለው። ለማሰናበት የተመኘናቸው ሰዎችም ክርስቲያኖች ተብለው ነው የሚጠሩት። ቃሉ ደግሞ ወንድሙን የማይወድ በሞት ይኖራል፣ ወንድሙንም የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም ሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ይታወቃል ይላል የአንደኛው የዮሐንስ መልእክት ምዕራፍ 3 ከቁጥር 14 ጀምሮ። ታዲያ እኛ እግዚአብሔርን እንወዳለንን? ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔርንም የሚወድ ወንድሙንም ደግሞ እንዲወድ ይህች ትእዛዝ ከእርሱ አለች። ልንጠብቀው የተገባ ዋነኛ ትእዛዝ ይውላችሁ። የተጻፈውም እግዚአብሔርን መውደዱ ለወገን በነበረው ፍቅር በተገለጠና የፍቅር ሰው በሆነው በሐዋርያው ዮሐንስ በኩል ነው። እሺ እኔ እግዚአብሔርን እወደዋለሁ ማለት እችላለሁን? ወንድማቸውን እህታቸውን የሚጠሉና ጠምደው የያዙ ለወገናቸው ደግ ደጉን የማያስቡ በጎ ሕሊና የሌላቸውን በምንጣፍ ተደላድለው ስለ ዮሴፍ መከራ የማያዝኑ የትኞቹም አገልጋዮች እግዚአብሔርን እንወዳለን ብለው ቢናገሩ እነርሱ ውሸተኞች ናቸው። ልጁ ከጓደኛው ጋር ያወራል። እናም በወሬው መሃል ደጋግሞ የአንዲትን ልጅ ስም ይጠቅሳል። አባት በዝምታ ያዳምጣሉ። አሁንም ልጅ ከጓደኛው ጋር መጫወቱን ቀጥሏል። የልጅቷን ስም መጥቀሱን ሳይዘነጋ ነው። ታዲያ አባት ወደ ኋላ ላይ ልጁን ጠሩትና ለመሆኑ ከእከሊት ጋር ፍቅር የጀመራችሁት መቼ ነው ብለው ይጠይቁታል። ልጁ ደንግጦ እንዴ ፋዘር፣ እኛ መቼ ፍቅር ጀመርን? ማን ነው እንዲህ ብሎ የነገረ? አረ አይደለም በማለት እየተንተባተበ ለማስተባበል ጥረት ያዘ። ፍቅርና ስካር አይደበቅም ሲባል የሰማ አይመስለኝም። አባትም ከጓደኛው ጋር ሲጫወት ምን ያህል ጊዜ በተደጋጋሚ ስሟን ያነሳ እንደነበርና ለመፋቀራቸው ከዚህ የበለጠ ማስረጃ እንደማይሹ ረጋ ብለው በፈገግታ አስረዱት።
ፈገግ ያሉት ምናልባት የራሳቸው ትላንት ትዝ ብሏቸው ሳይሆን አይቀርም። ልጁም በመገረም ፍቅራቸው እውነት መሆኑን አመነ። አንድ ጓደኛችንም ፍቅር ያዘኝ ብሎ አንድ ሰሞን አስቸግሮ ነበር። የእርሱ ፍቅር ደግሞ ነጮቹ ሄድ ኦቨር ሄል የሚሉት አይነት በመሆኑ ኤሌክትሪክ የያዘው ብንለው ይሻላል። የልጅቷ ስም ለጊዜው ለዚህ ውይይታችን ሲባል መስከረም እንበላት፣ ሚስጥር እንዳላወጣው ይቆጠር። እንግዲህ ምንም ብናወራ ጣልቃ ገብቶ መስከረምም እኮ እንዲህ ብላለች ሳይል አያልፍ። ይቅርታ እሱ መስኪ ነው የሚለው። ስለ እትዬ ባፈና ልጅ ቁመት ስናወራ መስከረም መጠራቷ ግድ ነው። ስለ ኢራቅና ስለ አሜሪካ ፍጥጫ ስናወራም የእርሱ ማስረጃ ያቸው የፈረደባት መስከረም ናት። የወሬው ርዕስ ምንም ቢሆን የንግግሩ መክፈቻና ማሳረጊያ የሆነችው መስከረም አትቀርም። በቃ ወሩ ጥቅምትም ይሁን ሰኔ ለእርሱ ግን ሁሌም መስከረም ነው። እሺ ለእርሱ ሁሉ ነገር እርሷ ብትሆን ለእኛም ምናችን ናት? እናም አንድ ቀን ስለ ቻይና ኢኮኖሚ እድገት ይሁን ስለ ኢራን ኒውክለር ግንባታ ስንነጋገር እንደለመደው መስከረምም እኮ ሲል ሌላኛው ጓደኛችን ተሽቀዳድሞ ይኸውልህ ከእንግዲህ መስከረም ምናምን ልትል እንዳይሆን ብሎ ኩም አደረገው። ከዚያም እኛ ማረፍን፣ የመስከረምም ስም አረፈ። ፍቅር ሲይዝ ስላፈቀሩት ሰው እንደዚሁ በተገኘው አጋጣሚ ሁሉ ማውራት ያሰኛል። ሰው ይታዘበኛል የለም ፍቅር ነዋ። እግዚአብሔርን እወደዋለሁ የሚል ሰው በተገኘው አጋጣሚ ስለ እርሱ ሁሌ ስለ እግዚአብሔር ስም የእግዚአብሔርን ሐሳብ መልካምነት እያነሳ እንደሚናገር ይጠበቃል። በየሰበቡ እርሱን ያወድሳል። አንድ አገልጋይ ዜና አንባቢዎች እንደምን ዋላችሁ፣ አሁን ዜና እናሰማለን ሲሉ እግዚአብሔር ይመስገን እላለሁ። እርሱን የማመሰግንበት አንዲትም አጋጣሚ እንዲሁ እንድታልፈኝ አልፈልግም ብሎ ተናግሯል። ራሴን ሳየው ግን በተገኘው አጋጣሚ ስለ እግዚአብሔር የማወራ ሁኛ አላገኘሁትም። እንኳን በተለያየ ርዕስ ይቅርና ስለ እግዚአብሔር የሚወራበት ቀጥተኛ አጋጣሚ ሲገኝ እንኳን ስለ እግዚአብሔር ለመናገር አይናፋር ነኝ። እግዚአብሔርን የሚወዱ ሁሉ ስለ እግዚአብሔር ሁሌ ይናገራሉ ካልን ስለ እግዚአብሔር የማያወሩ ሰው እግዚአብሔርን አይወደውም ብንል ስነ አመክንዮአዊ ሎጂካሊ ስህተት የለበትም። ታዲያ እኔ እግዚአብሔርን ወደዋለሁ ከየት መጥቶ? በመሆኑም ስለ እግዚአብሔር የሚናገሩባቸው ብዙ አጋጣሚዎች ስለ ራሳቸው ገድልና ዝና፣ ስለ ራሳቸው ሚኒስትሪ እና ብዙ ራእያቸው ስፋት ስለ እግዚአብሔር ሳይሆን ስለ ራሳቸው ታላቅነት የሚተርኩ እግዚአብሔርን አገለገልን ብለው ራሳቸውን ኑሯቸውን የሚያገለግሉ የትኛውም አገልጋዮች ተብለው የሚጠሩት አስተማሪዎች፣ ወንጌላውያኖች ሆኑ ዘማሪዎች እግዚአብሔርን እንወደዋለን ብለው ቢናገሩ እነርሱ ውሸተኞች ናቸው። ታላቁ ትእዛዝ ይሄው ነው። እግዚአብሔርን በፍጹም ሁለንተና ባልንጀራንም ደግሞ እንደ ራስ መውደድ ነው። ማርቆስ ምዕራፍ 12 ከ28 ጀምሮ። ዘመናችን ግን ዲያብሎስ የሰዎችን የመውደድ ጉልበት በዓለማዊነት እያሟጠጠ ያለበት ዘመን ነው። እኔም ብሆን የዓለም ወዳጅ ሆኜ ተቸግሬያለሁ። ዓለም ወዳጅ ከሆንኩ ደግሞ ከእግዚአብሔር ጋር ጥል ነኝ ማለት ነው። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁም? እንግዲህ ዓለምን የሚወድ ቢሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ታዲያ እወደዋለሁ ብዬ እንዴት መዘመር እችላለሁ? ስለዚህ እግዚአብሔርን መውደዳችን ሊመረመርና ሊፈተሽ ይገባዋል። በግልጥ እንደሚታወቀው አብዛኞቻችን በሥጋ ምኞት፣ በዓይን አምሮትና ስለ ገንዘብ መመካት ተይዘናል። በዚህ ሁኔታ ውስጥ ሆነን ደግሞ እግዚአብሔርን መውደድ አንችልም። ሐዋርያው ጳውሎስ ግን እንዲህ ብሏል፣
አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታሁ። 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ስሄድ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገን በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውስጥ በወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት በብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርኩ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። በዚህ ሁሉ ጭንቅና ውጥረት መሃል እርሱን የሚያሳስበው የእግዚአብሔር ቤተ ክርስቲያን ጉዳይ ነበር። የእግዚአብሔር ቤት እየፈራረሰ በሚገኝበት ይህንም ጎልቶ በሚታይበት በአሁኑ ወቅት ግን ሁሉም የየራሱን ቤት ለመገንባትና ለመሸላለም ነው የሚሯሯጠው። ራሴንም ሳየው የእግዚአብሔር ቤት ጉዳይ ገዶኝ አያውቅም፣ ሸክምም አይሰማኝም። የሚያሳስበኝ እንቅልፍ የነሳኝ ነገር የራሴው ጉዳይ ነው። ምክንያቱ ደግሞ ግልጽ ነው። እግዚአብሔርን አልወደውም። ታዲያ በወደው እንዲህ ለቤቱ ግዴለሽ እሆናለሁ? የእግዚአብሔር ቤት እየፈራረሰና እርሻውም በአረም ተውጦ ሳለ የአባት ቤት ሲዘረፍ አብረ ዝረፍ በሚለው ብሂል የሚመሩ የሚመስሉ አገልጋዮች አይተናል። እነርሱ እንኳን የቤቱ ነገር ግድ ሊላቸው ይቅርና በእግዚአብሔር ስም ዘርፈውና በዝብዘው ቅሪት መቋጠር የሚያምራቸው ናቸው። አጥፊዎች ተመለሱ ማለት የማይፈልጉ አገልጋዮች ብዙ ናቸው። ርካሽ ተወዳጅነትን ፍለጋ የእግዚአብሔር ወገን ለመሆን እንደ ሌዊ ሁሉን ስለ እግዚአብሔር ችላ ብሎ ለእግዚአብሔር የሚኖር የእግዚአብሔር ቤት ቅናት የሚበላው አገልጋይ ማግኘትማ አዳጋሽ ነው። ስለ ቤቱና ስለ መንጋው ግድ የማይላቸው ጨካኝ እረኞች እዚህም እዛም ይታያሉ። ሲፈልጉ መንጋውን ለሌላ ይሸጡታል። ገንዘብ ካተረፉ ምን ገዷቸው? የሰቡትን በጎች ቆነጃጅትና ባለጠጎችን ለራሳቸው ይበሏቸዋል። ለበርካቶችም አገልግሎት ጥሩ መነገጃ፣ የእግዚአብሔርን ስም ማትረፊያ የንግድ ምልክት ሆኖላቸዋል። ይህም ሆኖ ግን እግዚአብሔርን እንወደዋለን ብለው ይዘምራሉ። እግዚአብሔርን ግን በፍጹም አይወዱትም። ይልቁን ራሳቸውን ያስቀድማሉ፣ ገንዘብን ያመልካሉ፣ ከእግዚአብሔር ይልቅ ተድላን ይወዳሉ። ስለዚህ እውነት እውነት እላችኋለሁ ውሸተኞች ናቸው። የምራቸውን እግዚአብሔርን ከልባቸው እየወደዱ ትእዛዙን መፈጸም ያቃታቸው ግን እግዚአብሔር ይርዳቸው። አሜን። እግዚአብሔር ሁላችንንም ይርዳን። የተወደዳችሁ የቻናሌ ቤተሰቦች ይህንን አስተማሪ ትረካ ለብዙዎች እንዲደርስ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ እንድትተባበሩና ለዚህ ቻናል አዲስ የሆናችሁ ቤተሰቦች ደግሞ ይህንን የመሰለ አስተማሪና አዝናኝ ትረካ በየጊዜው እንዲደርሳችሁ ሰብስክራይብ እንድታደርጉ አበረታታችኋለሁ። መልካም ጊዜ